ትንሽ ብሪፍ ነገር ውስጥ ከመግባቴ በፊት ወይንም ጠቅላላ ዲፕሊ ወደ ውስጥ ከመግባቴ በፊት ከላይ ያለውን ነገር ምን ይሄንን ነገር ለማለት ወይንም ለመስራት እንዳነሳሳኝ ለመግለጽ እሞክራለሁ። ፍሪ ቶክ ነው፣ ምንም የተዘጋጀውበት ነገር የለም። የሚሰሙኝን ነገሮች ናቸው። ያው በአመታት ኤክስፒሪየንስ የዳበረ ነገር ስላለ ለመናገር አይከብደኝም ብዬ ነው። ፍሎ የሚያደርገው ሀሳቤ ላይ የመጣውን ነገር ጀስት እንደመጣልኝ ነው ማቀርበው እና ቅርጽ ለመስጠት ግን ምንድነው የተነሳውበት ሀሳብ የሚለውን ግልጽ ማድረግ እፈልጋለሁ። በግሌ ስነሳ ግራጁዌት ያደረኩት 2010 በኢትዮጵያ አቆጣጠር ማለት ነው፣ ወይንም በፈረንጆቹ 2018 በአርክቴክቸራል ዲፓርትመንት ፒውር አርክቴክቸር ዲግሪ ግራጁዌት አድርጌያለሁ ከአዲስ አበባ ሳይንስ እና ቴክኖሎጂ ዩኒቨርሲቲ ማለት ነው። ከዛ ከ2010 በኋላ ያው የመቀጠር እድል አላገኘሁም ማለት እችላለሁ። ኦር ደግሞ ሞክሬ ነበረ። ቀጥሎ በምላቸው ግድፈቶች ወይንም ደግሞ የአሰራር እንትኖች እኔ ጋር ብቻ ሳይሆን ብዙዎቹ ጋር ሊያጋጥም በሚችል አገልግሎት ማገልገል አልቻልኩም ማለት ነው። ያ ነገር ወደ ፕራይቬት ፈርም ማሳደግ እንዳለብኝ ያለምንም ኤክስፒሪየንስ አፍተር ግራጁዌሽን ፈርም 2013 ላይ ፈጠርኩኝ ማለት ነው። ያንን ይዤ ነው ኦኬ ኦንጎይንግ ነው እስካሁን ድረስ በዛ መንገድ ላይ ይገኛለሁ። አንድ አዲሽናል ዲዛይን ኤንድ ቢልድ ስታርታፕ እዛ ውስጥም የመግባት ያ ማለት ከዲዛይን ጋር ያው ኮንሰልቲንግ ነው ሜጀር መንሰራው ወደ ቢልድ ወደ ማድረግ ያ ማለት ሌበር በመያዝ የራሴን አስተዋጽኦ ሜንሊ ብቻዬን ስለሆንኩኝ ቀጥሎ በመናገራቸው ነገሮች ላይ አጀማመሬንም አንዳንድ ስህተቶች ዋጋ ያስከፈሉኝንም ለመግለጽ እሞክራለሁ። ይሄ ሞር እኔ ያው አሁን 17 ነው 2018 ነው። የ8 አመት አፍተር ግራጁዌሽን የ8 አመት ኤክስፒሪየንስ በስራ ላይ ደግሞ የ2013 የ5 አመት ኤክስፒሪየንስ ስለሆነ አዲስ ለመጀመር የሚፈልግ ኦር ደግሞ በዚህ ትንሽ እውቀት ለማዳበር የሚፈልግ ሰው በጣም ይጠቅማል ማለት ነው። አሴ ሆል ምንድነው አርክቴክት ኢን ኢትዮጵያ ምንድነው ፕሮስ እና ኮንሱ ምንድነው ከአባባል በዘለለ አርክቴክትስ ውስን ናቸው እየተባለን ነው እኛም የገባ ነው። ኦብቪየስሊ ውስን ነበረ፣ የአቅርቦቱ እንትን በጣም ውስን ነበር። አንድ አርክቴክት ለብዙ ፕሮጀክቶች ነበረ አቬለብል የሚሆነው። ናውዴይስ ግን ያው ቁጥሩ እየጨመረ ቢሄድም ሰፊሸንት አይደለም። ግን ትልቁ ምንድነው ያው ያኔም ስንጀምር ሞር እንትኑ ራሱ የገንዘብ የማግኘት እንትናችን ከፍ እንደሚል አይነት ነገር ነው የተነገረን ያገባ ነው። ሆኖ አሁን ያለንበት ደረጃ ላይ ደርሰናል። ምንድነው ግድፈት ያመጣው አርክቴክት? ኦኬ ፕሮስ እና ኮንሱ መጀመሪያ ልቅረጥና ከዛ በኋላ የአንደርስታንዲንጋችንን ዘን ወደዚህ ደረጃ እኔ አሁን እንደ ችግር ብዬ ወይንም ደግሞ በጣም ያንገጫገጨን ያለንን ነገር ለመግለጽ እሞክራለሁ። ኢትዮጵያ ውስጥ አርክቴክት መሆን ሞር ምርጥ ነገር ነው፣ ጥሩ ነገር ነው። አሴ ኮንስትራክሽን ባለሙያ ከአርክቴክት ባለፈም ሲቪል ኢንጂነር መሆን፣ ኤሌክትሪካል ኢንጂነር መሆን፣ ሜካኒካል ኢንጂነር መሆን የሚያዋጣ ስራ ነው። አቬለብል ነው፣ የስራው ክፍተትም በጣም ሰፊ ነው። ስለዚህ ምንም ዳውት የለውም አርክቴክት ኢትዮጵያ ውስጥ ያስፈልጋል። ይህ ከሌላው ሀገር የተሻለ ክፍተት አለው። ኤንድ ደግሞ ሌሎቹ አሁን ሜኖፖዝ ላይ ወይንም የማረጥ አርክቴክት የማረጥ እንትን ላይ ደርሰዋል። ከሬዚደንስን ከሌክዠሪነት አልፈው
ሌላ ኮንሰፕት ውስጥ ናቸው ያሉት ዌስተርኖቹ ኤኒ ካንትሪ። እኛ ሀገር ግን አቬለብል ነው፣ ገና ማንዳቶሪ ነው፣ ቤዚክ ነገር ኒድ ነው። ይህ አርክቴክትን ተስፈላጊ ያደርገዋል። ኮንስትራክሽን ሰፊ ነው። ይሄ ፕሮሱ ትልቅ ፕሮስ ነው ማለት ነው። አሴ ኮንቲነንትም እንደ አፍሪካም ነው፣ ኢትዮጵያ ውስጥ ብቻ ሳይሆን ማለት ነው። ይሄንን ከያዘን ዋስ ደ ኮንስ፣ ከዚህ በላይ ፕሮስን ማውራት አንችልም። ምክንያቱም አርክቴክትስ ለግዠሪየስ የሚባል ሙያ ነው። ሞስትሊ እንደውም ጥሩ እንትን ከሚባሉት ከጥብቅና ቀጥሎ አርክቴክት ሞር የሚያስደስት ነው፣ ፈልጎት ለገባው ማለት ነው። ስለ ጥብቅና ብዙም ባላቅም ግን ለግዠሪየስ የተባለው አርክቴክት አንደኛ ፍሪደም አለው፣ ዘን ክብር አለው። በቃ አንድ ሰው አላቅም ብሎ ነው የሚመጣው ወደ አንድ አርክቴክት። ስለዚህ አንተ የምትለኝን እሰማለሁ ብሎ ማለት አንድ ትልቅ ነገር ነው። ሁለተኛ ለግዠሪየስ የሚያስብለው ጭንቅላቱ ላይ የፈጠረውን ነገር በአክቹዋል ለማየት የታደለ ነው አንድ አርክቴክት ማለት ነው። ጭንቅላቱ ላይ ገና በሀሳብ ላይ ያለን ነገር ወደ ስኬች ቀይሮ ወይም በቴክኖሎጂ በታገዘ ቀይሮ ያንን ነገር መሬት ላይ ወርዶ በአካል ሲያየው which is ትልቅ ነገር ነው ማለት ነው። በዛ ልክ ደግሞ ሪዋርዱም ትልቅ ነው ማለት ነው። በዚህ አኳኋን ካየነው የትኛውን ፕሮፌሽን ከየትኛውን ፕሮፌሽን የሚለይበት ነገር ባይኖረውም ሞስትሊ ግን አርክቴክት ወዶት ለገባ ሰው በጣም ደስ የሚል ጆርኒ ያለው ነው ማለት ነው። ስለዚህ አሁን ምንድነው አሁን እኔ ለተነሳውበት ነገር እንደ ኢንተርሚዲየት ደግሞ የሚሆነው ይሄኛው ኢንትሮዳክሽን ከሆነ እንደ ኢንተርሚዲየት ደግሞ መውሰድ የምፈልገው ነገር ምንድነው ኢትዮጵያ ውስጥ ስፔሻሊ እኔ በኔ እድሜ ባሳለፍኩት ላይ ፈልጌው የገባሁት ዲፓርትመንት ነው። ኦብቪየስሊ ስዕል መቻል እንደሚጠበቅብን ነው እኛ የምናውቀው። እንደዛ የቻለ ሰው ሞስትሊ አኒሜተር መሆን ፈልግ ነበረ፣ ግን አኒሜተር ብር አታገኝበትም፣ ትምህርት ቤትም አታገኝበትም። ስለዚህ የሚቀራረብህ ምንድነው አርክቴክቸር ነው የሚሆነው ከኢንጂነሪንግ ውስጥ ማለት ነው። ስለዚህ ያንን በማሰብ ወደዛ እንገባው። ትንሽ ዳይሌክት ለማድረግ እንደ ልደታ ኦር ደግሞ አይ ቲንክ መቀሌ የመሳሰሉ ፒውር አርኪቴክቸርን ይጠቀማሉ በእኛ ጊዜ። ቀላቅለው ደግሞ የሚጠቀሙ አሉ። ቀላቅለው ማለት ላይክ እንደ አዳማ ሳይንስና ቴክኖሎጂ ሲቪሉን ፓርት የመቀላቀል አርኪቴክቸር ኤንድ ሲቪል ኦር ደግሞ የኮንስትራክሽን ኮርሶችን በመቀላቀል እንደዛ አለ። አርባ ምንጭም አርባን ፕላኒንግን የመቀላቀል ነገር አለ። ይሄ ፒውር ያለማድረግ ነገር አንድ ዲፓርትመንት ሲመሰረት ከሚመሰረቱት ኤሊቶቹ ነው ወይንም ምሁራኖቹ መካከል የሚመጣ ሀሳብ ነው ማለት ነው። በእኛ በኩል ግን እኔ በተማርኩት ወይንም አዲስ አበባ ሳይንስ ኤንድ ቴክኖሎጂ እና ህንፃ ኮሌጅ ወይንም ኤአይቢሲ የሚባል ፒውር አርኪቴክቸርን ያስተምራል። ያ ምንድነው ዲፍረንስ የሚያመጣው? ቀጥሎ ወደምናየው ኮሚኒቲው ጋር የፈጠረውን ነገር ቦልድ ያደርግልናል። ኦኬ ፕሮፌሽናል በሆኑትም ጋር ይሄ አለ ወይ? ይሄ ዲቤተብል መሆን ይችላል። እኔ የምረዳው አንደርስታንዲንግ ግን ፒውር አርኪቴክቸር ሞር ወደ አርት ያዘነብላል። ፎር ኤግዛምፕል ድብን ያለ ሰዓሊ ወይንም ቪዥዋል አርቲስት ኮርስ ይሰጣል፣ ይተማራል። ሌሎችም ላይ ሊኖር ይችላል። ግን ሞር ምንድነው ወደ ስዕላዊ ይህን ደግሞ የአርኪቴክቸር አርት ፓርቱን ሞስትሊ እንትኑ የሚገልጸው አርኪቴክቸር ማለት ራሱ አርት ነው፣ ፕሮብለም ሶልቪንግ ነው። ግን ምንድነው በውስጡ እነዚህ ነገሮች ይይዛሉ። ስፔሻሊ ወደ ኢትዮጵያ ሲመጣ አርትነቱን እንዳያገኝ የሚያደርገባቸው ምክንያት
አንደኛ ያላደግነው ገና ማንዳቶሪ ነው እኛ ሀገር አርኪቴክቸር ማንዳቶሪ የሚሆንበት ምክንያት መጠለያ ነው ሞስትሊ። መጠለያ ቤዚክ ነገር ያልተሟላበት ሀገር ውስጥ አርት ሊሆን አይችልም። ያኛው ነው ኢንፍሉዌንስ ሞር ያደረገው እንጂ በሌሎቹ ሀገራቶች ላይ ሞር ፈንክሽናል አይተም አለው ኢንቲቲ ያለው ፈንክሽናሊቲ ግዴታ ነው። ያ ዊዛውት ኤኒ ፐርፐዝ አይሰራም አንድ አርኪቴክቸር ወይንም አንድ ቢልዲንግ ወይንም ስነ ህንፃ። ግን ሞር አርቲስቲክ ነገሩ ኦብቪየስሊ ኮንሰፕት ምናምን እያለ ፕሮግረስ የሚያደርገው ይሄ ዲያግራም ቢልዲንግ ምናምን እያለ የሚሄደው ፓተርን ተመሳሳይ ነው ለሌሎቹም የዲዛይን ስፔሻሊ አርት ላይ ቤዝ ለሚያደርጉ የዲዛይን እንትኖች ትምህርቶችም ሆነ እንትኖች ቤዚክ የሚባል ነው የአርኪቴክቸር ደዌይ ዲዛይን የሚደረግ ፕሮብለም ሶልቪንጉ ሜተድ ማለት ነው። ግራፊክስ ዲዛይን ላይ ያለ እንደዚህ ዲዛይን ነገሮች አርቶች ላይ ስፔሻሊ እኚህ ፈንዳመንታል የሚባሉት ነገሮች አርኪቴክቸር ላይ ያለ። ያ ማለት እንደ ኢንጂነሪንግ አይደለም የሚታየው ማለት ነው። ብዙ ጊዜ ዲቤት የማደርግበት ነገር ነው። ስንመርጥ እኛም ዩኒቨርሲቲ ስንገባ አሴ ዲፓርትመንት በኢንጂነሪንግ ውስጥ ነው። የኢንጂነሪንግን የመጥላት ወይንም ደግሞ ኖ የማለት ሳይሆን የአንደርስታንዲንግ እንትን ነው። አርኪቴክቸር ሞር ይሄ ነው። አሁን ሞር ይሄ ኮንሰፕት ነው ሞር አሁን ወደ ምላችሁ ወደ አርኪቴክቸርን ዋጋውን ዲቫሉዌት ያደረገ አይነት አመጣጥ የመጣበት ምክንያት ይሄ አረዳድ ከአካዳሚካሎችም ጋር የተነሳ ነው ለማለት ነው። ዩኒቨርሲቲዎች ላይ ያለው የኮርስ አሰጣጥ which is ጥሩ አይደለም። ሌሎችም ዲፓርትመንቶች ላይ አለ። አሁን የሆነ ሰዓት አፋቷቸው እንጂ ኤሌክትሮ ኤንድ ሜካኒካል የሚባል ዲፓርትመንት ነበረ። ያ ማለት ኤሌክትሪካል እና ሜካኒካልን ጥሩ ነው ይሰጣል፣ ግን አድቫንስ ስታደርግ ነው ያ ነገር ቀርቶ ደግሞ ኤሌክትሪካል ብቻውን ሜካኒካል ብቻውን መስጠት። ስለዚህ ትራያል ኤንድ ኤረር ነው አብዛኛው የኛ እዚህ አሁን ላይ ያለውን ባላቅም እንደዛ ነው የተመጣበት የአንድ ዲፓርትመንት አወቃቀር ማለት ነው። ይሄንን እንደዚህ ካልኩኝ ይሄ ትልቅ ተጽዕኖ ምን ፈጥሯል? ኮሚኒቲው ላይ ፈጥሯል። ወይንም ደግሞ እኛ አሁን ላይ ሜን ኢሹ ምንለው ላይ ኢምፓክት ፈጥሯል። ምን አይነት ኢምፓክት ፈጥሯል? ብዙ ሰው ላይ ያስተውሎ ይችላል፣ ግን ሞስትሊ ክላይንቶቻችን ኦር ደግሞ ፎር ኤግዛምፕል በእኔ ሴናሪዮ አብዛኞቹ ክላይንቶቼ ነጋዴዎች ናቸው። ሬዚደንስ የሚፈልግ ክላይንት ይመጣል። ኤንድ ደግሞ ሚክስድ ዩዝ ወይንም ኮሜርሻል ይዘ አንዱን ኤግዛምፕል ለማንሳት አሁን ስፔሻሊ 2010 እኔ ከተመረኩበት በኋላ ያለው ሲዝን ስፔሻሊ ከአዲስ አበባ ውጭ ባሉት አካባቢዎች ምንም አይዲያው እስከሌለበት ድረስ ኢቨን ኢፍ እስከ የግንባታና ዲዛይን ቁጥጥር ቢሮ ሁላ ያልተቋቋመባቸው አካባቢዎች ወይም ከተማ አስተዳደሮች ነበሩ ማለት ነው። ያ ማለት ኢቨን አይታወቅም ማለት ነው። ሲቪል ኢንጂነር ዲዛይን ይሰራል፣ ኤኒ ኢንጂነር ዲዛይን ይሰራል፣ ይጸድቃል፣ ያ ይሰራል ማለት ነው። አርኪቴክት የሚባል ነገር አይታሰብም ማለት ነው። ይሄ በጣም ትልቅ ፓርት ነው። በመንግስትም ደረጃ ነው። በክላይንቶች ደረጃ ደግሞ በመንግስት ይሄ ካልታወቀ በክላይንቶች ደረጃ ምንድን ነው አርኪቴክት የሚለውን ራሱ ማስረዳት በጣም አሰልቺና አድካሚ ነበረ። ኢቨን ስዕል ስሎ ቴንክስ ቱ ቴክኖሎጂ ከኛ በፊት ወይንም ከ20 ዓመት በፊት የነበሩት በእጃቸው ነበር ትሬሲንግ ፔፐር ላይ የሚሰሩት። እኛ ግን ቴክኖሎጂው ወዲያው አቬለብል በሆነበት ሰዓት ኮምፒውተር ላይ ሰርተን ነው ስሪዲ እንትኖችን ማቅረቢያ ሜቶዶችን እናሳያቸዋለን። ይህ ግን ኮንሰፕት ይዘህ ምናምን የሚያለፈውን ያው አርኪቴክቱ ያውቀዋል እንዴት ምን ያህል
ግን አብዛኛው ክላይንት እየሸወድከው እንደሆነ ነው የሚሰማው። በቃ ኮምፒውተር ላይ ነው ያለው you are the magician እዚህ ጋር እንዲህ አድርገህ ምናምን ሰራህ። ያ ዳውት በጣም ይፈጥርባቸው ነበር እና እኛ በጣም እኔ ብዙ ጊዜ ያጋጠመኝ ነገር ይሄ የአስተሳሰብ ሜንታሊቲ አርክቴክት ማለት ወሳኝ ነገር ነው። አንድ ቢልዲንግ ቢልደር ወይንም ደግሞ አንድ ክላይንት ቢልደር ቀጥሮ ከማሰራቱ በፊት ዲዛይን አፕሮቹን በደንብ አስገምግሞ አሰርቶ ቢያመጣ ስራው አፕሊኬብል በሚሆንበት ጊዜ የሚያወጣውን ኮስት በብዙ ፐርሰንት ከግማሽ በላይ በሆነ ፐርሰንት በእኛ ጥናት አላካሄድኩም፣ ግን ኢትዮጵያ ውስጥ በሚሰራው በተለይ ደግሞ በዚህ በሌማን በሆኑ አሰራሮች በጣም ከ75 ከ80% በላይ የሪሶርስ መጥፋት ያጋጥማል። ፕላንድ አይደለም። ይሄንን ማሳየት ይሄንን ያለመረዳት ነገር በስፋት አለ ማለት ነው። ይሄ ምን ፈጥሯል? በጣም ትልቅ ጋፕ ፈጥሯል በፕሮፌሽኑ በያዙት ላይክ እንደኛ በተመረቁትና በክላይንቱ። ምክንያቱም ክላይንቱ ይሄ አንደርስታንዲንጉ ሰፋ ካላለ እኔን ሊያሰራኝ ሊቀጥረኝ የሚፈልግበት ምክንያት የለውም። አንድ ኢንጂነር ወይንም ደግሞ አንድ ግንበኛ እንዲህ አድርጌ ይሰራልኝ ብለው ይሰራልኛል የሚል ኮንሰፕት ካለው እንዴት አድርገህ ወደ ስራ መግባት ትችላለህ? እንዴት አድርገህ? ስለዚህ ይሄ ምንድነው ከቅድም ጀምሮ እንደነገርኳችሁ ሰንሰለታማ ነው። በመንግስትም ደረጃ የለም የዚህ ኮንሰፕት የለም። ምክንያቱም አንድ እሱ ነው። ሁለተኛ በእኛ ለምሳሌ በእኛ የዲፓርትመንት ማህበር ወይንም ደግሞ የኤአይኤ የሚባል አለ። አሁን ኤአይኤ የኢትዮጵያን አርክቴክትስ ማህበር የሚባለው አሶሲዬሽን ኦፍ አርክቴክትስ ኤኢኤ እና ይህ አሁን የእነሱም ድክመት አለበት፣ ትልቅ ድክመት አለባቸው። ፖሊሲ ላይ ተጽዕኖ አላመጡም። እንግዲህ ከተመሰረቱ ቆይተዋል፣ ግን ዳት መች ኢንፍሉዌንስ አለማምጣታቸው የሚያሳይ ነው ይሄ ነገር ማለት ነው። ከታች የሚመጡት መስዋዕትነት እየከፈሉ እነሱ የከፈሉትን ድጋሚ እኛ የከፈልነውን ድጋሚ ሌላው እየከፈለ የሚሄድበት ምንም ስራ ስላልተሰራ ነው ማለት ነው። ስለዚህ ይሄ ትልቅ አሶሲዬሽን ችግር ነው። ሞስትሊ እንደውም አትሊስት የሲቪል ኢንጂነሮች አሶሲዬሽኖች ትንሽ የተሻሉና ጠንካራ ናቸው። ፖሊሲ ለውጥም የማምጣት ድረስ ሄደዋል። በአርክቴክት ደረጃ ግን በፍጹም እኔ ስራ አልሰሩ ማለት አልችልም፣ ግን እንዲህ አይነት እንትኖችን አድረስ የማድረግ ክፍተት አለ። ይሄም ምለው ከ2 እና ከ3 ዓመት በፊት 4 ዓመት በፊት እንግዲህ እኔ ከነገርኳችሁ ዓመተ ምህረት ጀምሮ ባለው ነው። በዛ ውስጥ ያየኋቸው ነው። አንድ ስቴፕ ሳልፍ አንድ ስቴፕ ከታች ያለው ሊስተካከል ይችላል። ግን በዚያውን ባነሳሁት እንትን ላይ ኮሚኒቲው ላይ በጣም ክፍተት ነበረ። ሞስትሊ ይህ መንግስት የተከተለው አካሄድ ወይንም ደግሞ የዶክተር አብይ ያመጣው ነገር አንድ በጎ ነገር ተብሎ ያው በጎ እንደ በጎ ለማንሳት በጎ ነገር የዚህ የኤስቴቲክ ቫልዩ የመስጠት ነገር አንድ ቢልዲንግን ሰርቶ ፈንክሽናል አድርጎ ከመስጠት ባሻገር ኤስቴቲካሊ ጥሩ ነገር እንዲኖረው ቤት ውስጥ ኢንቴሪየሩ ነገር እንዲኖረው ይሄንን ማድረግ እና ማሳየት የሰውን ሜንታሊቲ ቀይሯል። ዴፊኒትሊ መናገር የሚቻለው ነው። የአቲቲዩድ መቀየሩ መጥቷል። ባይ ፕሮሰስ አሁን ላይ አርክቴክት ማለት ማን ማለት ነው የሚለው ማስረዳት ያለብን ጊዜ አይደለም። አብዛኛው አርክቴክት ማለት ምን ማለት እንደሆነ በታች እውቀት በሌለውም ደረጃ ባለውም ደረጃ ማንዳቶሪነቱን እየተረዳ መጥቷል። ይህ ጥሩ ሺፍት ነው። ከዚህ በላይም ደግሞ መሰራት አለበት። በደንብ አድቮኬሲ መሰራት አለበት። የትኛውም ነው አርክቴክት ጋር ብቻ ሳይሆን የትኛውም ነገር ዲዛይን ያስፈልጓል። በሌላ ጊዜ ሌሎች ነገሮች ላይ እንገባለን።
ምን ችግሮች አሉ። ከዲዛይን የተነሳ ብዙ ነገሮች የመጡት ሳኒታሪ ሊሆን ይችላል፣ ኤሌክትሪካል ላይ ሀገራችን ላይ ባሉ የትኛውም የቦይ አሰራር ላይ የመንገድ አሰራር ላይ የዲዛይን ክፍተቶች ዲዛይን ላይ ብዙ ዋጋ ለመክፈል ምን ያህል ዋጋ እንዳስከፈለን እሱም በቀጣይ በሌሎቹ አርክቴክት ላይ ይሄኛው የተሻለ መጥቷል። ይሄን ምላችሁ ያው ከካፒታል ሲቲው አዲስ አበባ ላይ ሞር አዌርነስ አለ፣ ምንም ጥርጥር የለውም። ይህን መግለጽ ይቻላል። ዋት ሃፕንድ ኔክስት? አሁን ምንድነው ትልቁ ተግዳሮት በአርክቴክቸር ላይ በአርክቴክቸር እንትን ላይ ንግድ ላይ? ኦልሬዲ እኛ አሴ ፈርም ከተንቀሳቀስን ንግድ ጀምረናል ማለት ነው። ምንድነው አሁን ያለው ትልቁ ተግዳሮት? አሁን ኢንተርሚዲየቱን ካወራው ፋይናል መናገር የምፈልጋቸው አንዳንድ ፖይንቶች ይኖሩኛል ማለት ነው። ከራሴ ኤክስፒሪየንስ በመነሳት ነው። ከቅድም በነገርኳችሁ እኔ ዊሽ ማደርገው የፈርም ኦልሬዲ ከፍቻለሁ፣ የተንቀሳቀስኩኝ ነው። የሰራኋቸው ፕሮጀክቶች አሉ፣ ወደዋለሁ ስራዬን፣ በዚህ ብቀጥል ደስ ይለኛል። ዋትስ ዮር አልቲሜት ቪዥን ብትሉኝ አርክቴክት ሆኖ መቀጠል ነው የኔ አምቢሽን ማለት ነው። በዚህ ወይ ለመሄድ ግን ትልቅ ጫና አሁንም የሚፈጥርብን ምንድነው ብሎ በሚለው ፖይንቶችን ለመዘርዘር ያህል የመጀመሪያውና ዋነኛው የዚህ የአርክቴክት ሜንታሊቲ አለመረዳት አለ። ፎር ኤግዛምፕል እኔ ፈርም ወይንም አንድ ፕራክቲስ ስቱዲዮ አለኝ ወይንም ሌላም አንድ ግለሰብ ይኖረው፣ ለምሳሌ እከሌ ብለን እናንሳ። አንድ ኤግዛምፕል እናንሳ፣ ስም እንስተው። አንድ ክሊር የሚባል ኮንሰልቲንግ አርክቴክትስ እና ኢንጂነሮች አሉ። አሁን ኦልሬዲ ኢንጂነሮች የሚባለውን ትቶ አርክቴክትስ ብቻ ሆኗል። ኢትስ ኦኬ። ይሄ ፈርም አሁን ክሊር የሚባለው ኮንሰልቲንግ አርክቴክትስ የአርክቴክትሶች ውቅር ነው። እዛ ውስጥ አርክቴክትስ ብቻ ሳይሆን የስትራክቸራል ኢንጂነሮች፣ የኤሌክትሪካል ኢንጂነሮች፣ የሜካኒካል ኢንጂነሮች፣ አሁን ላይ ሜካኒካል የለም ግን አስፈላጊ ነው። በእኔ እውቀት የለም አሁን ላይ አሴ ሲቲ በዚህ ከተማ አስተዳደሮች አዲስ አበባ ይኑር አይኑር አላውቅም። ይሄንን ግን ኤችቪኤሲ በጣም አዲስ አበባ ላይ እንትን እየተባለ ስለሆነ ሜካኒካል ዲፓርትመንት በስነስርዓት ይኖራል። ሌሎችም ቦታ አስፈላጊ ነው መኖር የለም ማለት አላየሁም ነው እንጂ አስፈላጊ እና ማንዳቶሪ ነው። ኤሌክትሪካል እንዳለ ሜካኒካል አለ ማለት ነው። ግን የለም አሁን ላይ ሞስትሊ የለም። ይሄ በጣም ትልቅ እንትን ነው። እንዴት እንደሆነ አላውቅም። ዲፓርትመንት የለም እና ዲዛይንም አናስገባም። ሜካኒካል እንኳን ቢኖር ፎር ደ ፐርፐዝ ኦፍ ኤሌክትሪካሊ አንድ ላይ ይገባል እንጂ አንድ ቢልዲንግ አልተለመደም። አሁን ሜካኒካል ስፔሻሊ የዚህ ኤሲ እና የቬንቲሌሽን ሲስተም ነው አብዛኛው የሚጠቀሙ፣ ግን ከኤሌክትሪካል ጋር ተደባልቆ ነው የሚገባው። ይሄ እነዚህ ዲፓርትመንቶችን ይዞ ይሄ ክሊር የሚባለው ኮንሰልቲንግ ፈርም ይሄንን ዲዛይን ልክ አጠናቀቅ ያለው ብሎ ከክላይንቱ ጋር እንደጨረሰ የራሱን ዲል የራሱን ውል አስሮ ካደረገ በኋላ ወደ ማዘጋጃ ወይንም አስፈላጊውን ነገር ወደሚጨርስበት የመንግስት አካል ነው የሚሄደው። ይህ አካል ይህን ዲዛይን እንግዲህ የአዲስ አበባ መመሪያ የሚለው የአብዛኞቹ መመሪያ ተመሳሳይ ይመስለኛል። ይሄ ለምሳሌ የዚህ የሳይት ፕላን እዚህ የተገናኙ ከክላይንቱ ጋር የተገናኙ ነገሮች ቢሮክራሲውን ጠብቆ አካሄዱን ጠብቆ በአንድ ሳምንት እንዲያልቅ ነው የሚያስገድደው። ያ ማለት አስፈላጊ የሆነ ዶክመንቶቹን የማቅረብ ችግር ከሌለበት አንድ ክላይንት ይሄ ችግር ከሌለበት ባለሙያው ያለውን ማስረጃ አጣርቶ አንድ ሳምንት ጊዜ ውስጥ ወደ የሚፈልገው የአገልግሎት ወይንም ዲዛይን መጥቷል፣ ግንባታ ነው የሚፈልገው፣ ወደ ግንባታ
ዲፓርትመንት አሳልፎ የመስጠት ግዴታ ያስቀምጣል። በሚቀጥሉት 1 ሳምንታት ውስጥ ደግሞ ባለሙያዎቹ አንድ አማካሪ ያቀረበውን ዲዛይን ወስደው ተከፋፍሎ አንድ የቡድን ሊደር ኃላፊነቱን ወስዶ ወደ አከፋፍሎ ያንን ኮመንት ተደርጎ ቶሎ ያን ኮመንት ደግሞ ለአማካሪው በመስጠት አማካሪው ደግሞ በፍጥነት ሪስፖንድ አድርጎ ኮመንት ካለ ኮመንት ከሌለ ደግሞ ፕሮሲድ በ1 ሳምንት ውስጥ የዲዛይን ኮንሰልቴሽኑ ወይንም እኛ በትምህርት ቤት እንደ ጁሪ ነው የምንለው ኩዊክ የሆነ አሰስመንት ወዲያው ሰጥቶበት ያው ፕሮፌሽናል ነው ኮመንቶቹም የሚሰጡት ፕሮፌሽናሊ ነው። በቃ እዛ ጋር ፎር ኤግዛምፕል እዚህ ጋር ጨለማ ነው እንዴት ነው ይሄንን ተከትለሃል የዲዛይን ኮንሰፕቱን አውቀሃል ቢለኝ የስ ልክ ነህ እዚህ ጋር የላይት እጥረት አለ የዴይ ላይት እጥረት አለ ይሄ ያስማማናል ምንም እንትን አይደለም። ሬጉሌሽኖች አሉ ለምሳሌ ፎቅ ሲሰራ 3 ሜትር ገባ ማለት እንዳለበት 50 ሴት ባክ ከጎረቤት ጋር መኖር እንዳለበት ሽንት ቤት ከዚህ ከዳይኒንግ ከምን ጋር አሚኒቲስ ራቅ ማለት እንዳለባቸው ይሄ ቤዚክ የሆኑ ናቸው። 1 አመት ከሰራህ በኋላ ምንም ሁለተኛ የምትሳሳትበት ነገር አይደለም። ጎበዝ የሆነ ሰው ደግሞ መጀመሪያም ገና ስራው ሲገባ ዲዛይን ኮንሰፕት ኒፈርትን 101 ያነበበ ምን ያለ ይሄ እዚህ ጋር አይንገጫገጭም ማለት ነው። ስለዚህ ይሄ ምንም 1 ሳምንት በቂ ነው ግን ትልቅ ላልሆነ ፕሮጀክት ማለት ነው ሚዲየም ሌቭል ላሉ ፕሮጀክቶች በቂ ነው። ይሄ እንደዛ ነው መመሪያው የሚለው። 3ኛው ወደ ማጸደቅ ወደ ብሉፕሪንቱ ነው። ይሄ በጣም ኢቨን 3ኛ ሳምንት ሚል አይመስለኝም በ2 ሳምንት ውስጥ እንደሚያልቅ ነው የሚናገረው። ዋስ ማይ ኤክስፒሪየንስ እኔ ብቻ አይደለም የብዙዎቹ ምንድነው ኤክስፒሪየንሳችሁ ተብሎ ቢጠየቁ አይ ዶንት ኖ ያማከርኳቸው የጠየቋቸው ሰዎች ባይኖሩም በደንብ ማወቅ የምችለው ነገር አንድ ፕሮጀክት በጣም ብዙ ታይም ይፈጃል ለማጸደቅ። ይህ ነው አሁን ትልቁ ፕሮብለም እየሆነ ያለው ማለት ነው። ይሄንን ነገር ያው መፍትሄ ማምጣት የሚችለው እኔ አሁን እዚህ ጋር መፍትሄ ለማምጣት ነው ይሄንን የምናገረው የሚሰማ አካል ካለ ማስተካከል ይችላል። ይሄ ምንድነው ፒውር የሆነ ላይኑን ጠብቆ ፕሮዳክቲቭ የሆነ ፕሮጀክት ለማምረት እና በዛ ውስጥ ደግሞ ፕሮፌሽናል ሰዎች ሳይጎዱ ሳይቀጭጩ ፕሮፊታብል አብዛኛውን ትምህርት ያሳለፈበት ምን ያለበት ነው። በዛውም ብልጽግናውን እያየ ዘንድ ደግሞ ደስ የሚል ፕሮጀክቶች ፐርፎርማንስ እየታየ የሚሄድበትን መንገድ ለመፍጠር ያህል ነው አሁን እዚህ ጋር እኔ ለመናገር የሞከርኩት። ይሄ ማንም ፔን ይመስለኛል በተለይ ስታርታፕ የሆኑ ፈርሞች በጣም ፔን ውስጥ የሚገቡት በዚህ ነው። በጣም 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 ኢቨን ኢፍ ከፍ ያሉትም ይሄንን ፕሮሰስ አልፈዋል ግን ምንድነው ዘን የመታወቃቸው መጠን አብዛኛውን ነገር ስለሚሸፍንላቸው አሁን ኢዚ ሆኗል በተለማመደ ቁጥር ማለት ነው። ይሄንን ፓርት ሁሉም ያውቀዋል። ስለዚህ ይሄ ነው አሁን ትልቁ ጫና። እንግዲህ አክብጄ ተናግሬያለሁ አልተናገርኩም አላውቅም ግን በጣም ቁስል የሚፈጥር ነገር ነው ይሄ። ስለዚህ በዚህ ውስጥ ብዙ ነገሮች አሉ ማለት ነው። እዚህ ውስጥ የትኛውም አካባቢ ነው እኔ እያልኩ ያለው ከአዲስ አበባ ሁሉም አካባቢ ላይ ያለውን ነገር ነው እያልኩ ያለሁት። ምክንያቱም በስራ አጋጣሚ ይሄንን ዲዛይኖችን ይዤ ለማጸደቅ የሄድኩባቸው ቦታዎች ያጋጠመኝን ነገር ስለሆነ ከአዲስ አበባ በመላው ክልል ውስጥ ያለ ችግር ነው ይሄ ማለት ነው። በዚህ ጉዳይ የሚበሰበት አለ ቀለል የሚልበት አለ። ያ ነው እንግዲህ ይሄ ችግር የለም ብሎ የሚከራከር የለም። ይሄ ችግር ለኮራፕሽን ክፍተት ይፈጥራል። ግን ምንድነው ደስ የሚለው አርኪቴክቸር ወይንም የዲዛይን ኮንሰፕቱ ራሱ ለኮራፕሽን ግልጽ የተጋለጠ አይደለም። ሞስትሊ ወደ ማቴሪያል እና ወደ ምን የተነካካ ነገር ነው ኮራፕሽን የሚያጋጥመው። አርኪቴክቸር ፒውር ከዲዛይን ጋር ብቻ የተገናኘ ነገር ኢስ ፕሮፌሽን ነው።
እውቀቱን ነው የሚያፈሰው። ሶ ከዚህ ጋር ብቻ ነው የሚገናኘው፣ እውቀቱ ጋር ነው፣ ሌላ ነገር የለም። ስለዚህ ከእውቀት ጋር ኮረፕሽን ሊገናኝ አይችልም፣ በፍጹም አይችልም። መሀል ላይ የሚገባ እንትን የለም። በእውቀት የተነሳን ነገር በእውቀት ብቻ ነው የሚመለሰው ማለት ነው። ስለዚህ ያ ጥሩ ነገር አንደኛ ትልቁ ፕረሚስ እሱ ነው። ኋይ ታዲያ ተጎትቶ ወደዚህ አይነት ወደ ዘቀጠ አሰራር ውስጥ እንዴት ገባ? ይሄ የትራንስፓረንሲ እና መንግስት ማለት እችላለሁ ሞስትሊ የመንግስት አረዳድ ወይንም ስቴክሆልደሮቹ የዲዛይን ፓተርን ያው በመጮህም ባለመጮህም ምክንያት ሊሆን ይችላል የተፈጠረው። ምክንያቱም አንድ ስቴክሆልደር ስለ አርክቴክት ክፋትና ደግነት አሁን ያለበትን ላያቅ ይችላል፣ ምክንያቱም ደርሶ የነገረው ከሌለ ማለት ነው። ስለዚህ ይሄ ትልቅ ክፍተት የፈጠረው የትራንስፓረንሲ ጉዳይ፣ ይሄ ነገር ተከትሎ እስከ ኮንስትራክሽን እስከ ኢምፕሊሜንቴሽን ድረስ የሚሄድ ነገር ነው ባይዘ። ስለዚህ ብዙ ጣጣዎችን የሚያመጣው እዚህ ጋር የተበላሸ ነገር ነው። ስለዚህ አንድን ሰው በዲዛይን እንትን ሊጨነቅ አይገባም። ዲዛይን አድርጎ እስከሄደ ድረስ ኮመንት ይሰጠዋል፣ ግልጽ ነው። ኮመንቱን ያስተካክላል፣ አለቀ፣ ይጸድቃል። ምንም እዚህ ጋር የሚገባ ምንም ነገር የለም ማለት ነው። ሶ ለምን ይዘገያል? ለምንድነው በብዙ ኮመንቶች፣ በብዙ ማዘግየቶች፣ በብዙ ነገሮች ወደኋላ ዘን የሆነ ሰዓት ይሄ የዲዛይን ሜንታሊቲ ወይንም አንድ ሰው ቁጭ ብሎ ነው አርክቴክት እስከሆነ ድረስ የዲዛይን ፈጠራ ያስፈልገዋል። ግን እኔ ባጋጠመኝ ነገር ይሄ ፓተርን ወይንም ይሄ አካሄድ ብዙ ነገሮች ከክሬቲቪቲነቴ እንደወጣ ያደርገኛል። which is ማንም ተረዱኛላችሁ። አንድ አርቲስት ጥሞና ጊዜ ያስፈልገዋል ለመሳለም፣ ለግጥም ለመጻፍም። ግን ወደ ማሳተምና ወደ መንግስት ቤት መሯሯጥ መውጣት ሲሄድ የዚህ የኮንሰንትሬሽኑ ወይንም የመፍጠር ክሬቲቪቲው ብቻ ስራው እሱ እስከሆነ ድረስ እሱ ላይ ማተኮር ሲገባው ሌሎች ነገሮች ዲስፐርስ ሲያደርጉት በቃ ይሄ አሁን ቻሌንጂንግ ይሆናል ማለት ነው። የሰው የተረጋጋ ታይም አይኖረውም፣ ክሬቲቪቲው እየቀነሰ ይሄዳል። በዚህ ግባ በዛ ውጣ በዚህ የሚሉት ነገሮች እኔ ሁሉም ቦታ ገብቼ ስላየሁኝ ነው። በቃ በጣም ዋጋ ያስከፍላል። which is ከዲሲፕሊኑም ውጭ የሆነ ነገር ነው ማለት ነው። ስለዚህ ምን ወደ መፍትሄው እንምጣ። አሁን ይሄ ትልቁን ህመሜን ወይንም ደግሞ ህመማችንን አሴ አርክቴክት ለማንሳት ሞክሬያለሁ። ምንድነው መፍትሄው? አሁን ችግሩን በዚህ ያህል ከገለጽኩኝ የኔ አይነቶች ወር እኔ ደግሞ ያን ያህል ኢንፍሉዌንሻል ባልሆንም ኢንፍሉዌንሻል የሆኑ ስፔሻሊ አሶሲዬሽኖች ላይ ያሉ ሰዎች ይህንን ነገር ወደ ፊት ለፊት በማምጣት ከታች እየመጣ ያለውን እኔንና ከታች እየመጣ ያለውን አርክቴክት ወይም ዲዛይን ተስፋ ከመቁረጥ ተስፋ ወደ ማለምለም ይሄዳል። ምክንያቱም ኤኒ አርክቴክት ዲዛይነር ለመሆን እዛ ጋር ተመርቆ የወጣው። ስለዚህ የትኛውም አርክቴክት ፍሪ ማርኬት ፍሪ የሆነ ኢንቫይሮንመንት እስካለ ድረስ ምንም የስራ መጉደል አይኖርበትም። ይህንን 100% በመተማመን ነው። ኢቨን ኢፍ የተወሰኑት የአርክቴክት ፓተርኖች ቆንጥጠው ቢይዙትም ግን የሚተርፉ የሚመጡ አሉ። ክላይንቶችን የማግኘት ያ የቢዝነስ አፕሮች ነው፣ ሌላ ጊዜ እናወራለን። ግን ስራ ያጣል የሚለውን በፍጹም አልስማማም። አብዛኞቹ አርክቴክቶች ኢቨን ወደ ሌላ ከአርክቴክትነት ወደ ሌላ የአርት ፊልዶች ሙዚቀኛ ወደ ምናምን፣ ምክንያቱም አርቲስት ስለሆኑ የፊልዳቸውን የቀየሩ ብዙዎች። አርክቴክት ግን ስራ ፈታ አያደርግም ነው። አሱናስ ይሄ ፕሮብለም ሺፍት ካልተደረገ ያም ደግሞ በአጭር ጊዜ ውስጥ መሆን አለበት ብዬ ነው። ይህን እንግዲህ እንደ ማንቂያ ደውል ነው ለመናገር የምፈልገው። ሌሎች ከአርክቴክት ውጭ የሆኑትም ይህንን ሼር ሊያደርጉኝ ይችላሉ። ሶ ዋትስ ፕላን ምንድን ነው አሁን መስተካከል ያለ? ሜጀርሊ ይህንን ፕሮብለም ለመፍታት እኔ አሁን ኮንስትራክሽኖች ኢምፕሊሜንቴሽን ላይ ያለውን የኮራፕሽን ኦር ደግሞ የዚህ የተበላሸ ብልሹ አሰራር ለመጥቀስ አላነሳውም፣ እዛ ውስጥ አልገባውም ያን ያህልም መረጃ ስለሌለኝ። እዚህ ላይ ግን በዲዛይን ኮንሰልቲንግ አካባቢ ላይ ያለው ምንድነው ያን ያህል ሶፊስቲኬትድ አይደለም።
ሶፊስቲኬትድ ቶሎ መፍታት የሚቻል ነው። በቃ ምንድነው ከአድካሚነት ፍሪ የሆነ የዲዛይን ኢንቫይሮንመንት ይፈጠር ነው። ያንን ለማድረግ ትልቁ እንትን ቢልዲንግ ኢንፎርሜሽን ሞዴል የሚባለው ነው። አሁን ይሄንን የከተማ ልማትና ኮንስትራክሽን አይ ቲንክ እንቅስቃሴዎች እያደረገ እንደሆነ አውቃለሁ። ያ ማለት ኢንፎርሜሽኖች በተሳለጠ መንገድ ከዲዛይነሩ እስከ ፕሮጀክት ማናጀሩ፣ ከፕሮጀክት ማናጀሩ እስከ ሌበሩ ፎርማን ድረስ አሱናስ ከስታርቲንግ ፖይንት ከዲዛይን እስከ ማለቂያው ሪቫን እስከሚቆረጥበት ድረስ ኢንፎርሜሽኖች መሳለጥ አለባቸው ነው። ቴንኪዩ በቃ ይሄ ነው ትልቁ ነገር፣ ትልቅ ነገር ማለት ነው። ኢንፎርሜሽኖች ቤቱም ጋር ሳይጓደሉ ከአንዱ ወደ አንዱ ከተሳለጠ አንድ ፕሮጀክት ምንም ችግር ሳይኖርበት ከውልደቱ እስከ ፍጻሜ ወይንም እስከ ማደግ ድረስ ጤናማ በሆነ አካሄድ ይሄዳል ነው። ይሄ ደግሞ ትልቅ እፎይታ ስፔሻሊ ለዲዛይነር ለአማካሪዎች ይሰጣል ማለት ነው። ይሄ መተግበር የማንዳቶሪ ነው ለመንግስት ማለት ነው። ስልጠና እየሰጠ እንደሆነ አውቃለሁ። በሪቪት ቢአይኤም ቢልዲንግ ኢንፎርሜሽን ሞዴል ትምህርቶችም አሉ። ብዙ ስልጠናዎችን እየሰጡ ያሉ ሰዎች ግን አይደለም ስልጠና ሳይሆን አትሊስት ፈርስት ፕራዮሪቲ ስልጠና ለመስጠትማ ናይስ ቲንግ እኮ ነው፣ ግን ታይም የሚወስዳል። ሾርት ተርም እና ሎንግ ተርም የሚባለው ይሄን ሁሉ ሰው አሰልጥነ ሶፍትዌሩ እንዴት እንደሚሰራ ይሄ ማለት እኛ የተማርንበትን ጊዜ አንድ ሰው አቴንቲቭ ሆኖ በዛ ላይ ደግሞ የስራ ጫና ያለበት ሰው ይሄንን ሶፍትዌር ለምዶ እንትን ሆኖ ይሰራል የሚለው ትንሽ እንትን ነው። ሀሳቡ ጥሩ ሆኖ ሳለ ለተግባራ በጣም ይርቃል። አትሊስት ሾርት ተርም ላይ የተወሰኑ ነገሮችን ማስተካከል ቢቻል አንድ ቋት ፈጥሮ ሎካሊ አንድ ቋት ተፈጥሮ በዛ ፕሮፌሽናሉ ምንም ከፕሮፌሽናልነቱ ውጪ ያ ሰው ማንነቱ ጋር ከምኑ ጋር በፍጹም የሚገናኝበት ምንም መንገድ ፕሮፌሽናል የሚሆንበት ማለት ነው። ይሄም ደግሞ ከቡድን መሪው ከአንድ ወይንም ኤሌክትሪካል ኮንሰልት ከሚያደርገው አርኪቴክት ኮንሰልት ከሚያደርገው ሁሉም ዲዛይኑ ላይ የሚሳተፉበት አንድ ቋት ቢፈጠር ይሄ ለመንግስት በጣም ቀላል ነው። ጎበዝ ሶፍትዌር ዴቨሎፕ የሚያደርጉ አሉ። ይህንን ለአንድ ቦታ ዴቨሎፕ አድርገህ ብትሰጥ ስፔሻሊ በየከተማ አስተዳደሮቹ ላይ ይሄን አትሊስት በቃ ኮኔክሽኑ ቶሎ ብሎ ይሄን ነገር ኮኔክሽኑ ከኮንሰልታንቱ ማንሲፓሊቲው ማዘጋጃው ከማዘጋጃው ጋር ፕሮጀክት ማኔጀር ወይንም ኮንትራክተሩ ጋር እኚህን ሶስቱን ዲፓርትመንት በአንድ ቋት ማለት ግንባታው ሲቀጥልም የማይቋረጥ ማለት ነው። ያ ኢንፎርሜሽን ነው። ኢትስ ኦል አባውት ኢንፎርሜሽን ብቻ ነው። ያ ማለት ዲዛይን ላይ ነው የምንሰራው፣ ሶፍትዌር ነው። ሶፍትዌር ሁሉም ጋር ይኖራል። እዛው ወዲያው ኮንስትራክሽን ላይ የተፈጸመን ችግር ወደ ዲዛይን ሞዲፋይ ለመደበ ብዙ ጊዜ ይሄ ነው። አሁን ባክ ሲደረግ የመቸገር ነገር ይኖራል። የሆነ ቦታ ላይ ከምንም ችግር አይፈጠርም አይባልም። ኮንስትራክሽን ላይ የሆነ ችግር ቢፈጠር ያንን ቶሎ ብሎ ዲዛይን አስተካክሎ ወደ ተግባር ለማስገባት በጣም ችግር ነው ያለው። ስለዚህ አጭርና ደንበኛ መፍትሄ የሚሆነው ይህንን ሎካል የሆነ ቢአይኤም ሰፊ ነው፣ ብዙ ነገሮችን እንትን ይላል። ግን አሴ ካንትሪ የሆነ ይሄንን ቢልዲንግ ኢንፎርሜሽን ሞዴል እንጠቀማለን እስከ ማለት ከመድረሳችን በፊት ሎካሊ ግን አክሰፕትድ በቃ ይሄንን አትሊስት ጆርኒ ሾርት የሚያደርግ ፍሌክሲብል የሆነ ትራንስፓረንት የሆነ ነገር ቢኖር እዚህ ላይ የትኛውም አርኪቴክት ኮንሰልታንት ወይንም ፈርም ይህንን ግብ እንዲመታ ምንም የማያደርገው መስዋዕትነት የለም ብዬ አምናለሁ። በሁሉም አማካሪዎች ስም ማለት ነው። ቢኮዝ በጣም ጥሩ ነገር ይፈጥራል ማለት ነው። አንደኛ ለመንግስትም ለኮሚኒቲውም ለክላይንቱም ፎር ኤቭሪባዲ ቤኔፊት ነው ይሄ የሚሆነው ማለት ነው።
አይ ዶንት ኖ በግልጽ የተረዳችሁኝ ይመስለኛል ተከታታዮቼ። ይሄንን ወደፊት ማቅረብ እፈልጋለሁ። ሶ በዚህ ረገድ ከሄድን እኔ አሁን ይሄ አለ ብሎ ችግሮችን ለመጥቀስ ሳይሆን ሜይን እነዚህ ነገሮች ቢስተካከሉና በፍጥነት አክሽን ቢወሰድ የተሻለ ነገር መፍጠር ይፈጠራል። ሶ ይሄ ደግሞ ፍሪደም ይሰጠናል ለኛ ስፔሻሊ አሁን ላይ መስመሩ ላይ ላለን የኮንሰልቲንግ አማካሪዎች፣ ለሌሎችም የኤሌክትሪካልም ኮንሰልቲንግ አማካሪዎች ሊሆን ይችላል። በተለይ ደግሞ በዚህ በጭንቅላትን ወይንም ደግሞ ቤዝ ያደረገ እውቀትን ቤዝ አድርጎ ለሚነሳ የትኛውም ስታርታፕ ቢዝነስ ጥሩ ነው። ሶ ይሄ ነገር በሌላ ቁጥር 2 አነሳዋለሁ። የመጀመሪያ ክፍል ስለሆነ በሚቀጥለው ደግሞ ከዚህ ከገቢዎች ጋር አሁን ዲዛይን አርክቴክትነት ወደ ምን እንሸጋገራለን? ወደ ነጋዴነት። ኦኬ ዚስ ቢዝነስ። አሁን እንደ ቢዝነስ ሰው ደግሞ የአንድ ካምፓኒ ማኔጀር እና ቢዝነስ አለ፣ ታክስ ትከፍላለ፣ ክላይንትን የማምጣት ማርኬቲንግ የሚባሉ ብዙ ነገሮች አሉ ውስጡ። ይሄ ደግሞ ከአርክቴክቸር ወይም ከአርክቴክት ፖይንት ኦፍ ቪው እና ለምሳሌ እኔ ያጋጠመኝ ነገር ይኖራል። ገቢዎች ሲሄድ ተመሳሳይ ቲኦቲ በ2% እንዳወጣ ነው የተደረጉት። ያ ማለት አንድ ትልቅ ደረጃ አንድ ወይም ሌቭሉ 3 ወይም እንደዛ አይነት ሆቴል ቲኦቲ ሰርቪስ አቅራቢ ስለሆነ እሱና እኔ በአንድ የቲኦቲ ተመዝጋቢ ህግ ነው የምንመራው። ይሄ በጣም ጫና ፈጥሮብናል። ብዙዎቹ በዚህ ተቸግረዋል። ይሄንን ክፍተት አይ ቲንክ በዚህ ሰዓት እየፈቱ ያሉ አሉ። ፎር ኤግዛምፕል ወደ ቫት መወዳደር አልቻልንም። እኛ አሁን ፕሮፌሽናል ነን፣ ግን ግዴታ ፒኤልሲ ለመሆን 3 ሰው ማዋጣት አለበት። 3 ሰው ከየት ነው የምታመጠው? ባለሙያም ላይሆን ይችላል። ግን አሁን ንግድና ኢንዱስትሪ አንድ ሰው ፒኤልሲ መፍጠር ይሄ ለእኛ ኦፖርቹኒቲ። እንደዚህ አይነት ነገሮች አሉ። እነዚህም በቀጣዮቹ እንማማራለን። በገቢዎች ቦታ፣ በታክስ ቦታ እነዚህን አይነት አይ ቲንክ አሁን የወጣው ስታርታፕ ቢዝነስ ባላውቀውም ግን እዛ ውስጥ የሚካተቱ ነገሮች ይኖራሉ። ይሄንን በቀጣይ እናነሳለን። እኔም የተወሰነ መረጃዎቹን አይቼ ለማምጣት ይሄ ምንድነው ሁሉ ነገር እዚህ ጋር ማወራው ቀለል ያለ ኢንቫይሮንመንት በተለይ እውቀትን ቤዝድ አድርጎ ለሚነሳ የቢዝነስ ኢንዱስትሪ ምንም ግምት ውስጥ አልገባም ነው። ግን አሁን ፕሮግረሶች አሉ። እነዛን ፕሮግረሶች በደንብ ማጥበቅና እኛም ሳክሪፋይስ እንዳንከፍል ቢኮዝ ታይም ነው፣ ብዙ ነገር ታይም ጋር የተያያዘ ነው። ስለዚህ ታይም እኛ መስዋዕት የሆነን ግን የሌላው ሊሻሻል ይችላል። ግን ዋይናት እኛ መስዋዕትም ሳንከፍል ወዲያው መተግበር የሚቻል ከሆነ የዚህ ሊደርሺፕ እና ቶሎ የመተግበር ጉዳይ ብቻ ነው ተጽዕኖ የሚፈጥረው እንጂ ኮንሰፕቱ መንግስት ጋር እንዳለ አምናለሁ። ስለዚህ በቀጣይ እነዚህን ከነጋዴነት ጋር ደግሞ አርክቴክቸር የሚያጋጥማቸውን ኢትዮጵያ ውስጥ ፈርሞች ምንድን ነው የሚለውን ነቅሰን እናወጣለን። ከተመቻቹ አስተያየት ስጡን። አመሰግናለሁ።